ሰላም እንዴት ናቸው? በዛሬ ጉብኝታችን ደግሞ የምንመለከተው ቅዱስ ላሊበላ ቤተክርስቲያን ይሆናል ማለት ነው። ላሊበላ ቤተክርስቲያን የተመሰረተው በ12ኛው እስከ 13ኛው ክፍለ ዘመን በነበረው በንጉስ ላሊበላ አማካኝነት ሲሆን ዋነኛው ቤተክርስቲያን ሊመሰረትበት ወይም ደግሞ ሊሰራበት የቻለው ምክንያት ዳግማዊ ኢየሩሳሌም በሀገራችን ውስጥ ለመፍጠር እና በጉዞ የሚሄዱ መንፈሳዊ ተጓዦችን በመንገድ ላይ የተለያዩ ጉዳት ይደርስባቸው ስለነበር ያን ለማስቀረት በመታሰብ ነው። በንጉስ ላሊበላ አማካኝነት የተሰራው የቤተክርስቲያኑ አሰራርም ከታች ወደ ላይ ሲሆን ወደ ታች ቁልቁልም መገንባት ማለት ነው። ወደ ላይ ሳይሆን ወደ ታች የተገነባው እና ቤተክርስቲያኑ ተሰርቶ ለማለቅ 24 ዓመት ያህል አልቆበታል ይባላል። እንዲሁም ደግሞ በታሪክ እንደሚነገረው በሰው ብቻ ሳይሆን በመላእክቶችም በመታገዝ ነው የተሰራው ተብሎ ይታሰባል። በቦታው ላይ የሚገኙ አባቶች እንደዚህ ብለው ይናገራሉ። እንዲሁም ዋና ፐርፐዙ የተሰራበት ምክንያት ያው መንፈሳዊ ጉዞ እንደነገርኳችሁ ወደ ኢየሩሳሌም የሄደውን በማስቀረት በማዕከላዊ ኢትዮጵያ እንድትሆንና የመንፈሳዊ ቦታ እንዲሆን በማሰብ ነው። ዳግማዊ ኢየሩሳሌምን በማሰብ ማለት ነው። ስለዚህ 11 ቤተክርስቲያኖች አሉት። በሁለት ግሩፕ ይከፈላል ማለት ነው እና ሁለቱም የሚገናኙት በዮርዳኖስ ወይም ደግሞ በዮርዳኖስ ወንዝ አምሳያ የተሰራ ወንዝ አለ። በሱ በመሄድና ወይም ደግሞ በውስጡ ትቦ ነገር አለ የተገነባ ማለት ነው። ከምስሉ ላይ እንደምትመለከቱት በሱ በመሄድ ነው ሁለቱም ቤተክርስቲያኖች የሚገናኙት ለሁለት የተከፈለው ማለት ነው እና ቤተ መድኃኔዓለም ቤተክርስቲያን በጣም ትልቁና ሰፊው ሲሆን በዓለም ላይ እንደዚህ አይነት ሞኖሊቲክ ወይም ደግሞ ብቻውን የተሰራ ትልቅ የለም፣ ትልቁ ይሄ ነው ይባላል። ሁለተኛው ደግሞ ቤተ ማርያም ሲሆን ቤተ ማርያም በስትራክቸሩ በጣም የሚያምር ነው። ኮለኖቹ ምናምን በስትራክቸሩ የሚያምር ነው። ውስጡም ደግሞ ኮለን ምናምን አለው። ኮለን የተሰራለት ነው ማለት ነው። ቤተ ጊዮርጊስ ደግሞ ከሁሉም ለየት የሚያደርገው ኪነ ጥበቡ በጣም ፐርፌክት የሆነና በጣም ማራኪ ሆኖ የተሰራ ማለት ነው። ካርቭ የሆነ ስትራክቸር ያለበት ሼፑ ማለት ነው። በጣም ነው የሚያምረው እና ይሄ ከተሰራ አገልግሎት መስጠት ከጀመረ እስከ 800 ዓመት በላይ ሆኖታል ማለት ነው። ቤተክርስቲያኑ ተሰርቶ ካለቀ በኋላ በዩኔስኮም የተመዘገበው በ1978 ዓመተ ምህረት ሲሆን በአሁን ላይም አንዳንድ ጉዳት እንዳደረሰበት በላይ ላይ ሼልተር መጠለያ ተደርጎ ይሰራልታል ማለት ነው። ይሄን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። በሌላ ጉብኝት እስክንገናኝ ድረስ ባይ ባይ ቻው።